Congratulations, President Trump. Moi, je ne sais pas ce qu'eux ils pensent. Vous savez, personne ne va venir. አክብሮታዊ ሰላምታችን በያላችሁበት ይድረስ ውድ የኢትዮ ፈርስት ሚዲያ ተከታታዮቻችን፣ እነሆ የዕለቱን ዘገባዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመር። የብሩንዲው ፕሬዝዳንት ኢቫሪስት ኒዲያሺሚዬ በኢትዮጵያ ሲያደርጉ የቆዩትን ይፋዊ የስራ ጉብኝት አጠናቀው ተመልሰዋል። ፕሬዝዳንቱ ጉብኝታቸውን አጠናቀው ሲመለሱ ጠቅላይ ሚኒስትር ዶክተር አብይ አህመድ እና ሌሎች ከፍተኛ የመንግስት የስራ ኃላፊዎች በቦሌ ዓለም አቀፍ አውሮፕላን በመገኘት አሸኛኘት አድርገውላቸዋል። ፕሬዝዳንት ኢቫሪስት ኒዲያሺሚዬ በአዲስ አበባ ቆይታቸው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በብሔራዊ ቤተመንግስት ውጤታማ የሆነ የሁለትዮሽ ውይይት ማድረጋቸው የሚታወስ ሲሆን በውይይታቸውም በሁለቱ ሀገራት መካከል ያለውን ግንኙነት ይበልጥ ማጠናከር በሚቻልባቸው ጉዳዮች ላይ መክረዋል። በተጨማሪም ኢትዮጵያና ብሩንዲ በተለያዩ የትብብር ዘርፎች ላይ በጋራ ለመስራት የሚያስችሏቸውን ስምምነቶች ተፈራርመዋል። የኢየሱስ ክርስቶስ የስቅለት በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ዘንድ እየተከበረ ይገኛል። በዓሉ የኢየሱስ ክርስቶስን መከራና ስቅለት በማሰብ በጸሎት፣ በስግደት እንዲሁም የሕማማት ሳምንትን በሚዘክሩ ልዩ ልዩ መንፈሳዊ መርሃ ግብሮች ነው እየተከበረ የሚገኘው። በዕለቱ ቀኑን የሚያወሱ የመጽሐፍ ቅዱስ ክፍሎች የሚነበቡ ሲሆን በዕለተ ስቅለት የተከናወኑ ተግባራት እየታሰበም የስግደት ስርዓት ይከናወናል። በተመሳሳይ የኢየሱስ ክርስቶስ የስቅለት በዓልን በኢትዮጵያ ካቶሊካዊት ቤተክርስቲያን በቅዱስ ፍራንቺስኮ ካቶሊክ ቤተክርስቲያን በተለያዩ ሃይማኖታዊ ስርዓቶች እየተከበረ ይገኛል። በዚሁ ሃይማኖታዊ ስነ ስርዓት ላይ የኢትዮጵያ ካቶሊክ ቤተክርስቲያን ካህናት፣ የእምነቱ ተከታዮች ተገኝተዋል። በዓሉ የኢየሱስ ክርስቶስን መከራና ስቅለት በማሰብ በጸሎት፣ በስግደትና በልዩ ልዩ መንፈሳዊ መርሃ ግብሮች እየተከበረ ነው የሚገኘው። ቀደም ሲል ሲከተሉት የቆዩት የጥፋት መንገድ አገርንና ሕዝብን የሚጎዳና የታሪካዊ ጠላቶችን ፍላጎት ለማሳካት ያለመ በመሆኑ የሰላም አማራጭ መቀበላቸውን ራሱን አፋብን ብሎ የሚጠራው ቡድን የቀድሞ አመራር አባላት ገለጹ። በጥፋቱ ቡድን ተታለው ጫካ የገቡ ወንድሞቻቸውም ወደ ሰላም አማራጭ እንዲመለሱ ጥሪ አቅርበዋል። እጃቸውን በሰላም ለመንግስት የሰጡ የጽንፈኛ ቡድኑ የቀድሞ አመራር አባላት ከኢዜአ ጋር ባደረጉት ቆይታ እንደገለጹት እስካሁን ሲከተሉት የቆዩት መንገድ ለክልሉ ህዝብ አንዳች ጥቅም እንደሌለው በመረዳታቸው የሰላም አማራጭን ተቀብለዋል። በጫካ ቆይታቸው የተረዱት እውነታ ለህዝብ እንታገላለን በሚል መፈክር ሽፋን የቀድሞ ህወሓትና የውጭ ታሪካዊ ጠላቶችን ፍላጎት ለማሳካት የተጠለፈ ትግል መሆኑንና ህዝብን ለጥፋት ለመዳረግ ያለመ አካሄድ መሆኑን ተገንዝበዋል። ክልል ውስጥ እየተሰበከ ያለው ነገር አንድ ተማሪ ምንድነው 12ኛ ክፍል ከጨረስክ በኋላ ስራ አታገኙ፣ ስለዚህ ትምህርት ምን ያደርግልሃል እየተባለ ትውልዱ እንዳይማር፣ ትውልዱ ዕውቀት እንዳይኖረው፣ በድንቁርነት እንዲስፋፋ፣ ድንቁርነት እንዲበዛ፣ በኢኮኖሚ ብቻ ሳይሆን ዕውቀት እንዳይኖረው፣ አካዳሚ እንዳይኖረው የማድረግ ስራ ነው ማለት ነው። ስለዚህ ሊወገዝ ይገባል። ማህበረሰቡ ማወቅ አለበት፣ መንቃት አለበት ማለት ነው። ግን የነሱ ልጆች የት ነው ያሉት? አሜሪካ፣ ጀርመን፣ አውስትራሊያ፣ አዲስ አበባ ነው ያሉት። ባህር ዳር ቤት እየተገዛላቸው እጃቸውን በሰላም ከሰጡት ራሱን አፋብን ብሎ ከሚጠራው ጽንፈኛ ቡድን አመራሮች መካከል የቀድሞ የኮር ፖሊት መምሪያ ኃላፊ ጌራ ወርቅ ዳኛው የአማራ ህዝብ ዘላቂ ተጠቃሚነት የሚረጋገጠው በሰላማዊ መንገድ መታገል ብቻ መሆኑ ሰላማዊ አማራጭን ለመከተል ወስኛለሁ ብሏል። ከሶሻል እሴቱ ጀምሮ እንድናጠቃው ነው የተደረገው። የጽንፈኛ ቡድኑ አመራሮች ከክልሉም ሆነ ከኢትዮጵያ ህዝብ የልማት ፍላጎት በተጻራሪ በመቆም ከታሪካዊ ጠላቶች ጋር ተባብረው ጥፋት በማድረስ ላይ ናቸው ያለው ጌራ ወርቅ በማህበራዊ እሴቶችና መሰረተ ልማቶች ላይ በተደጋጋሚ የሚፈጸመው ጥቃት ከጀርባው የጥፋት ሴራ እንዳለው ተናግረዋል። የተሟላ ማክሮ ኢኮኖሚ ማሻሻያ ትግበራ የ18 ወራት አፈጻጸም የሚገመግም ሪፖርት ይፋ ሆኗል። በመድረኩ ሀገር በቀል የኢኮኖሚ ማሻሻያ ትግበራ ከተጀመረበት ካለፉት 8 ዓመታት ወዲህ የኢትዮጵያ ኢኮኖሚ በየዓመቱ አማካይ የ7.5% እድገት ማስመዝገቡንም የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ተናግረዋል። ይህ እድገት በተለያዩ ሀገራዊና ዓለም አቀፋዊ አስቸጋሪ ሁኔታዎች መመዝገቡን አስረድተዋል። መንግስት በቁርጠኝነት የተገበረው
የተሟላ ማክሮ ኢኮኖሚ ማሻሻያ ኢትዮጵያን ፈጣን የኢኮኖሚ እድገት ከሚያስመዘግቡ ሀገራት እንድትሆን እንዳስቻላትም በመድረኩ የተገኙት የገንዘብ ሚኒስትሩ አህመድ ሺዴ ገልጸዋል። ሚኒስትሩ ኢትዮጵያ ከ2016 ሐምሌ ወር ጀምሮ የተሟላ ማክሮ ኢኮኖሚ ማሻሻያን ተግባራዊ እያደረገች እንደምትገኝ አስታውሰው ኢትዮጵያ በተያዘው ዓመት የ10.2 በመቶ የኢኮኖሚ እድገት እንደምታስመዘግብ የሚጠበቅ ሲሆን ይህም የተሟላ ማክሮ ኢኮኖሚው ማሻሻያ ውጤት መሆኑን የገንዘብ ሚኒስትሩ አህመድ ሺዴ ተናግረዋል። ይህም ኢትዮጵያ ፈጣን እድገት ከሚያስመዘግቡ ሀገራት አንዷ እንደሚያደርጋት ገልጸዋል። ኢትዮጵያ በጠቅላይ ሚኒስትር ዶክተር አብይ አህመድ አመራር በተለያዩ ሴክተር መስሪያ ቤቶች ቅንጅትና በዓለም አቀፍ አጋሮች ድጋፍ የተሟላ ማክሮ ኢኮኖሚ ትግበራን በስኬት እያከናወነች መሆኑንም የገንዘብ ሚኒስትሩ አህመድ ሺዴ ተናግረዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን በሆርሙዝ ሰርጥ በኩል የሚያልፈውን የነዳጅ ንግድ የምትመራበት መንገድ በጣም ደካማ አፈጻጸም የታየበት ነው ሲሉ ወቅሰዋል። ፕሬዝዳንቱ ትሩዝ ሶሻል በተሰኘው የማህበራዊ ትስስር ገጻቸው ባሰፈሩት መልእክት ይህ እኛ የተስማማንበት ስምምነት አይደለም ሲሉ ቅሬታቸውን ገልጸዋል። ኢራን የ2 ሳምንቱን የተኩስ አቁም ስምምነት ውል ጥሳለች በማለት በዚህ ወሳኝ የንግድ መስመር ላይ በሚያልፉ መርከቦች ላይ ቀረጥ እንዳትጥልም አስጠንቅቀዋል። ባለፈው ማክሰኞ የ2 ሳምንቱ የተኩስ አቁም በታወጀበት ወቅት በፋርስ ባህረ ሰላጤና በህንድ ውቅያኖስ መካከል የሚገኘው የሆርሙዝ ሰርጥ ዳግም ክፍት እንደሚሆን ኢራንና አሜሪካ ገልጸው የነበረ ቢሆንም የተኩስ አቁሙ ተግባራዊ ከሆነ ወዲህ በሰርጡ በኩል ያለፉት 10 መርከቦች ብቻ መሆናቸውን የባህር ትራንስፖርት መከታተያ መረጃዎች ያሳያሉ። ኢራን በመርከቦች ላይ ክፍያ መጠየቅ መጀመሯን ተከትሎ በቀጠናው ውጥረቱ እንደገና ያገረሸ ሲሆን ፕሬዝዳንት ትራምፕ ኢራን በሆርሙዝ ሰርጥ በኩል በሚያልፉ የነዳጅ ጫኝ መርከቦች ላይ የምታስከፍለውን ክፍያ አሁኑኑ ማቆም አለባት ሲሉ አስጠንቅቀዋል። ኢራን በሰርጡ በሚተላለፉ የንግድ መርከቦች ላይ በጦርነቱ ለወደሙ መሰረተ ልማት ስራዎች ካሳ የሚውል ነው በሚል የክፍያ ስርዓት መተግበር በመጀመሯ የሰላም ስምምነቱ ላይ አሉታዊ ተጽዕኖ እንዲያሳድር ተሰግቷል። በቅርቡ በኢራንና በአሜሪካ መካከል የተኩስ አቁም ስምምነት ቢደረስም በዓለም አቀፍ ደረጃ የተከሰተው የነዳጅና የጋዝ ዋጋ ንረት ወደ ቀድሞ ሁኔታው ለመመለስ ረጅም ወራትን ሊወስድ እንደሚችል የዘርፉ ተንታኞች ገልጸዋል። በግጭቱ ሳቢያ ስትራቴጂካዊ ጠቀሜታ ያለው የሆርሙዝ ሰርጥ ለትራንስፖርት ምቹ አለመሆን በዓለም አቀፍ የኃይል ገበያ ላይ ከፍተኛ መስተጓጎል ፈጥሯል። ከአልጀዚራ የተገኘው ትንታኔ እንደሚያሳየው ቀደም ሲል ከፍተኛ ቁጥር ያላቸው ነዳጅ ጫኝ መርከቦች ይተላለፉበት የነበረው ይህ ወሳኝ የንግድ መስመር የተኩስ አቁሙ ከታወጀ በኋላም ቢሆን እጅግ አነስተኛ መርከቦችን ብቻ እያስተናገደ ይገኛል። የፍሊቸር ትምህርት ቤት ፕሮፌሰር ሮክፎርድ ዌይቲዝ እና ሌሎች የዘርፉ ባለሙያዎች እንደሚያስረዱት የገበያ መረጋጋት እንዲፈጠር በባህረ ሰላጤው በኩል የሚደረገው የጭነት ዝውውር ወጥና አስተማማኝ መሆን ይኖርበታል። ይህ በአንድ ጀንበር የሚሳካ ባለመሆኑ የነዳጅና የጋዝ ዋጋ በፍጥነት ወደ ቦታው እንዲመለስ በአሜሪካ፣ ሩሲያ፣ ቻይና እና በቀጠናው ሀገራት መካከል ሰፊ ዲፕሎማሲያዊ ቅንጅት ትብብር እጅግ ወሳኝ መሆኑን ባለሙያዎቹ አጽንኦት ሰጥተዋል። ሆኖም በሂደቱ ላይ ተስፋ ሰጪ ምልክቶች መታየት መጀመራቸውንም የአልጀዚራ መረጃ ያመለክታል። እንደ ኢራቅ ያሉ ሀገራት በውጥረቱ ምክንያት ቀንሶ የነበረውን የነዳጅ ምርት በሙሉ አቅም ወደ ገበያ ለማግረት ጥረት እያደረጉ ነው። የተኩስ አቁሙ ዘላቂ ሆኖ ከቀጠለ የተከማቹ የነዳጅ ምርቶች ወደ ገበያ ሊገቡ እንደሚችሉ መጠበቁ ብሩህ ተስፋ የሚሰጥ ጉዳይ ነው። ከዚህ በተጨማሪ የወደሙ መሰረተ ልማቶች ጥገና መጠናቀቅና የመርከቦች የምድር የዋስትና ክፍያ መረጋጋት ለረጅም ጊዜ የዋጋ ቅናሽ መሰረት ይሆናሉ ተብሎ ይጠበቃል። ዓለም አቀፉ የገንዘብ ድርጅት IMF የተፈጠረውን ቀውስ የዓለምን የኢኮኖሚያዊ እድገት ሊገታ እንደሚችል ስጋቱን የገለጸ ሲሆን በተለይም በማደግ ላይ ሀገራት የዋጋ ንረቱ ቀዳሚ ሰለባ የሆኑ መሆናቸውን ጠቅሷል። ይህ ሁኔታ እንደ ኢትዮጵያ ላሉ ነዳጅ አስመጪ ሀገራት ከፍተኛ የኢኮኖሚ ጫና ስለሚፈጥር የኃይል አቅርቦትና የነዳጅ ዋጋ ወደ ቀድሞ ዝቅተኛ ደረጃው እስኪመለስ ሁኔታውን ታሳቢ አድርጎ የነዳጅ አጠቃቀሙን ማስተካከል አስፈላጊ ነው። ዜጎች በነዳጅና በተያያዥ የፍጆታ እቃዎች አጠቃቀም ላይ ከፍተኛ ጥንቃቄና ቁጠባ እንዲያደርጉ እንዲሁም ተለዋዋጭ የሆነውን የዓለም ገበያ ሁኔታ በመገንዘብ ራሳቸውን እንዲያዘጋጁም ይመከራል።
የሩሲያው ፕሬዝዳንት ቭላዲሚር ፑቲን የትንሣኤ በዓልን በማስመልከት ከቅዳሜ ከሰዓት ጀምሮ እስከ እሁድ እኩለ ሌሊት የሚቆይ የ32 ሰዓታት የአንድ ወገን የተኩስ አቁም ማወጃቸውን አስታውቀዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በበኩላቸው ዩክሬን ለስምምነቱ እውቅና እንደምትሰጥና እንደምታከብረው አረጋግጠዋል። በዚህም ሁለቱ ሀገራት የትንሣኤ በዓልን አስመልክቶ የ32 ሰዓታት የተኩስ አቁም ስምምነት ማድረጋቸው ታውቋል። ፕሬዝዳንት ዘለንስኪ በትንሣኤ በዓል ወቅት የህዝብ መገልገያ የሆኑ የኢነርጂ መሰረተ ልማቶች ላይ የሚሰነዘሩ ጥቃቶች እንዲቆሙ ጥሪ ማስተላለፋቸው የሚታወስ ሲሆን ይህም በሁለቱ ወገኖች መካከል ለሰላም የሚበጁ ንግግሮች በርቁም ቢሆን መኖራቸው አመላካች ሆኗል። እንደ ሲቢኤስ ዘገባ አሁን የታወጀው የተኩስ አቁም ስምምነት ለዘላቂ ሰላም እንደ መነሻ እርምጃ ሊወሰድ ይችላል የተባለ ሲሆን የክሬምሊን መግለጫ የተኩስ አቁሙ ሩሲያ ለጋራ ሰላም ያላትን ፍላጎት ያንጸባረቀችበት እንደሆነ አስታውቋል። ይህ አጭር የሰላም ጊዜ በጦርነት ቀጠና ውስጥ ላሉ ንጹሃን ዜጎች እረፍት ከመስጠቱም በላይ ሁለቱ ሀገራት ወደ ጠረጴዛ ዙሪያ ንግግር እንዲመለሱ አዲስ እድል የሚፈጥር ነው ተብሏል።